ተከበሩ አቶ መሰረት ጀማነ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ከልቤ አመሰግናለሁ። ጥያቄን በንባብ እንደሚከተለው አቀርባለሁ። ኢህአዴግና መንግስት የህዝቡን መሰረታዊ ችግሮች ለመፍታት ተከታታይ ውሳኔዎችን በመወሰን በፈጣን ሁኔታ ወደ ተግባር ተሻጋግሮ ውጤት እያስመዘገበ ይገኛል። በሁኔታውም ህዝባዊ ተቀባይነት እየተረጋገጠበት ነው። ይህ እንደተጠበቀ ሆኖ በኢትዮ ኤርትራ የሰላም ጉዳይ ላይ የተወሰነው የሥራ አስፈጻሚ ውሳኔ ግን አነጋጋሪ እየሆነ ይገኛል። ውሳኔው ከወንድም ኤርትራ ህዝብ ጋር ዘላቂ ሰላም ለመፍጠር ታስቦ መሆኑ መልካም ቢሆንም ይህንን ያለቀለትና የተቻኮለ ውሳኔ መወሰን ግን በእኔ በኩል ተገቢ ሆኖ አላገኘሁትም። በኢትዮ ኤርትራ የድንበር ጦርነት የኢትዮጵያ ህዝቦች በጠቅላላ ከጫፍ እስከ ጫፍ የልጆችን ውድ ህይወት፣ ደም፣ አካልና ሀብትን ሁሉ ገብሮበታል። ስለሆነም በዚህ የድንበር ማካለል ጉዳይ ላይም የመወሰን መብት የህዝቡ ነው። መንግስት የውሳኔ ሀሳቡን ይዞ ባለቤት ለሆነው ህዝብ የሚያቀርብ መሆን ነበረበት። ክቡር ጠቅላይ ሚኒስትር፣ ይህ ውሳኔ በዚህ መልኩ መወሰኑ ታዲያ ተገቢ ነው ብለው ያምናሉ? አሁንስ ቢሆን ውሳኔው እንደገና መታየት ይኖርበታል ብለው አያስቡም? በቂ ማብራሪያ ይሰጥበት። አመሰግናለሁ። እኔም አመሰግናለሁ። ክቡር ጠቅላይ ሚኒስትር ለተነሱ ጥያቄ ምላሽ እንዲሰጡ ይሰጣሉ። አመሰግናለሁ። የተከበሩ አፈ ጉባኤ፣ በቅርቡ የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ተከትሎ በዚህ ጉዳይ ላይ ሰፋ ያለ ኮንፊውዥን እንዳለ እገነዘባለሁ። አንዱ የዚህ ሀሳብ ኮንፊውዥን የሚነሳው በአፍሪካ በተለይም በምስራቅ አፍሪካ ድንበር አለ ብሎ ከማሰብ ነው። በአፍሪካ በተለይም በምስራቅ አፍሪካ የቀኝ ገዢዎች አርቲፊሻል ድንበር እንጂ ድንበር የለም። አርቲፊሻል ድንበር ነው ያለው። ይህ አርቲፊሻል ድንበር ህዝብን ከህዝብ ከፍሏል። ለምሳሌ ትግራይና ኤርትራ ውስጥ ኩነማን ከፍሏል። ትግራይ ያለው ኩነማ እና ኤርትራ ያለው ኩነማ፣ ኢትዮጵያ ውስጥ ያለው ኩነማ ከአማራ ጋር ካለው ግንኙነት በላይ አለው ግንኙነት፣ ቋንቋም ባህልም ግንኙነትም። ግን ሁለት ሀገር ነው የሚኖረው በቀኝ ገዢዎች አርቲፊሻል ድንበር የተነሳ። ቦረና ያለው ኦሮሞና ኢትዮጵያ ያለው ቦረና ኦሮሞ ሁለት ሀገር ዜጋ ነው፣ ሁለት ፓስፖርት ነው ያለው። ኬንያ ያለው ኦሮሞና ኢትዮጵያ ያለው ኦሮሞ፣ ቦረና ኦሮሞ። ኬንያ ያለው ኦሮሞ ቦረናና ኢትዮጵያ ያለው ቦረና ከሌላ ጋር ሳይሆን እጎኑ ካለው ከጉጂ ዞን ኦሮሞ በላይ ኬንያ ካለው ቦረና ጋር ይገናኛል። ሐረርጌ ካለው አይደለም፣ ጅማ ካለው አይደለም፣ ወለጋ ካለው አይደለም፣ ጎኑ ካለው ጉጂ ኦሮሞ በላይ የቦረና ኦሮሞ የሚገናኘው ኬንያ ካለው ቦረና ጋር። መገናኘት ብቻ አይደለም፣ በአንድ አባገዳ ይተዳደራል። ሁለት ፕሬዝዳንት ያለው ሀገር ግን አንድ አባገዳ የሚያስተዳድረው የቦረና ህዝብ ነው ያለው። እኛ ምርጫ ስናካሄድ የኬንያ ቦረና መጥቶ ይመርጣል፣ ቁጥጥር ማድረግ አንችልም። ኬንያ ሲመረጥ ይሄኛው ይሄዳል፣ ማድረግ አይችሉም። ቋንቋው፣ ባህሉ፣ አለባበሱ ሁሉ ነገር አንድ ነው፣ ቤተሰብ ነው። ግን ሁለት ሀገር ይኖራል። ጅቡቲ ያለ አፋር፣ ኢትዮጵያ ያለ አፋር፣ ኤርትራ ያለ አፋር መውሰድ ይቻላል። ጅቡቲ ያለ ሶማሌ፣ ሶማሊያ ያለ ሶማሌ፣ ኢትዮጵያ ያለ ሶማሌ መውሰድ ይቻላል። ይሄን ድንበር መጀመሪያ ድንበር አይደለም ብሎ መንሳት ጥሩ ነው። አርቲፊሻል ነው፣ ህዝብ ከፍሏል፣ አልጠቀመም። ነገር ግን ይሄን አርቲፊሻል ድንበር ወደ ኢንቲግሬሽን ለማምጣት ላለፉት 50 ዓመታት የአፍሪካ መሪዎች ከፍተኛ ጥረት ሲያደርጉ ቆይተዋል። ስለሚታወቅ ማለት ነው። ስለሚታወቅ የተሻለ ሊቀራረቡ የሚገባቸው የምስራቅ አፍሪካ ሀገራት ደግሞ በመለያየት ላለፉት 20 ዓመታት ቁጥር ካየን እነሱ ይብሳል። በመለያየት
ይህንን ችግር ከመሰረቱ እንዴት እንፍታ ነው ውይይት የሚያስፈልገው። እንዴት ሶማሌና ኢትዮጵያ አንድ ይሁኑ፣ እንዴት ኤርትራና ኢትዮጵያ አንድ ይሁኑ፣ እንዴት ችግር ከመሰረቱ ይወገድ የሚለው ጉዳይ አሁን ላለው አመራር የራስ ምታት መሆን አለበት። ምክንያቱም ልጆቻችን መውረስ የሌለባቸው አላስፈላጊ መከራ ስለሆነ ይህን ጉዳይ እንዴት እንፍታ፣ አርቲፊሻል ነው የኛ አይደለም ኢምፖርትድ ሀሳብ ነው ብሎ መወያየት መነጋገር ያስፈልጋል። ለዚህ ግን ጉልበት አያስፈልግም፣ ጸባይ አያስፈልግም፣ ውጊያ አያስፈልግም። በሰላማዊ መንገድ እውነታው መሬት ላይ ስላለ እያዩ መነጋገር ነው። ለምሳሌ ሶማሌ ወሰን እንደሆነ በቅርቡ ከሶማሌ መንግስት ጋር ባደረግነው ድርድር በአመታት ውስጥ ኢንቲግሬሽኑን ተቀብለው አንድ ሀገር መሆኑን ተቀብለው አሁን ግን የተሟላ ኢኮኖሚክ ኢንቲግሬሽንን ጀምር ብለዋል። ለምን? በቀደም እንዳነሳሁት ነው። ብንደመር ትልቅ ሀገርና ሀብታም መሆን ስንችል ተከፋፍለን አንዱ የሆነ ነገር እያከራየ ለመኖር በሚያደርገው ጥረት ሁለታችንም ደሃና ለማኝ ሆነናል። አይጠቅምም፣ ይቀየር። ይሄ ሀሳብ ነው። ዜጎች መብት አላቸው፣ በቋንቋቸው ይናገራሉ፣ ይዳኛሉ እንደማንኛውም ዲሞክራቲክ ሲስተም። ከዛ በመለስ ግን ያለው ጉዳይ ጠቃሚ አይደለም የሚለው ነው ግራንድ ሀሳብ፣ መሰረታዊ ሀሳብ መሆን ያለበት። ወደኛ ሲመጣ ጠብቄ የነበረው የፓርላማው ጥያቄ የአልጀርስ ስምምነት እንድትፈራረሙ እና ፊርማውም ከተፈራረማችሁበት ቀን ጀምሮ የጸና መሆኑን በአዋጅ ሕግ አውጥቼ ሳበቃ ለምን አልተፈጸመም? ሁለተኛ የድንበር ኮሚሽኑን ውሳኔ የፌዴራል ካቢኔ አጽድቆት በወቅቱ የነበሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ለተከበረው ምክር ቤት ሪፖርት አቅርበው በሙሉ ድምጽ አጽድቋል። የምክር ቤት ቃለ ጉባኤ መፈተሽ ይችላል ተመልሶ። ሶስተኛ የፌዴራል ካቢኔ ተነጋግሮና አጽድቆ ለአፍሪካ ህብረት ጉዳዩን መቀበሉን በደብዳቤ ያሳውቋል። እኔ ቢሮ አለ ቃለ ጉባኤው። አዲስ ውሳኔ የለም፣ አዲስ ሀሳብ የለም ሚለውን ይሄ ፓርላማ ከማንም በላይ ማስገንዘብ ይጠበቅበታል። የቀረበው የሰላም ጥሪ ግን ለሀገሪቱ ለከባቢው ዘለቂታዊ ጥቅምን ለማምጣት ታስቦ የተደረገ ነው። ሌላ ሀሳብ የለውም። ይሄ ሀሳብ ለይስሙላ ተብሎ ለፖለቲካ ተብሎ ሳይሆን የእነዚህ ሀገራት ለቅሶና ችግር መቆም አለበት፣ በቃን አያስፈልግም ከሚል ቅን ሀሳብ የመጣ ቅን ምላሽ ከዚያኛ ወገን የሚጠብቅ ነው። ይሄ ጦርነት የተከበሩ የፓርላማ አባል እንዳነሱት በእያንዳንዱ ኢትዮጵያዊ ላይ ከፍተኛ ጠባሳ ያስከተለ ሊፈጠር የማይገባው ጦርነት፣ ነገር ግን በኢትዮጵያ ታሪክ ውስጥ በጣም የከፋው ጦርነት ይሄ ጦርነት ነው። እጅግ የከፋው ጦርነት መሆን የማይገባው በመሆኑ የከፈልነውን ዋጋ መቼም ልናገኘው የማንችለው ማለት ነው። በምንም ድርድር በምንም ስምምነት የማይመለስ ዋጋ ተከፍሏል፣ በሀብትም በንብረትም። ይሄ የተከፈለን ዋጋ እያስታመም 10 ምናምን ዓመት ኖረናል። ጉዳዩን እንቀጥል ወይ አንቀጥል? ምርጫው የኛ ነው እንዳላችሁት፣ ችግር የለውም፣ መቀጠል ይቻላል። ለመቀጠል የሚወስነው ማን ነው? ላለመቀጠል የሚወስነው ማን ነው? ግን ንግግር ይፈልጋል። ዛሬ ማወቅ የሚገባችሁ ደቡብና ሰሜን ኮሪያ ድርድር ላይ ናቸው። እንኳን ኢትዮጵያና ኤርትራ መነጋገር አለብን፣ መወያየት አለብን። ችግሩ ፈር መያዝ አለበት። ኤርትራውያን የተሰቃዩ ነው፣ ኢትዮጵያውያን የተሰቃዩ ነው። ጥቅም የለውም። አዲስ አበባ ያለን ሰዎች አንገነዘበውም። ድንበር አካባቢ ያሉ ሰዎች ግን መከራቸውን እያዩ ነው። ማልማት አይቻል፣ መስራት አይቻል፣ ጦርነት መቼ እንደሚነሳ አይታወቅ፣ አልፎ አልፎም የከብት ዘረፋው በዚያ ልክ። ይሄ ችግር መቆም አለበት። ለፖለቲካ ፍጆታ መዋል የለበትም። ይሄ ሀሳብ
አንዳንዶች ፖለቲካን ለማጣመም የሚጠቀሙበት አጀንዳ መሆን የለበትም። የሐሳብ ለህዝቦች ጥቅም ለብሔራዊ ጥቅም የሚውል ሐሳብ መሆን አለበት። እኛ የምናስበው እየተገበር እንወያያለን፣ እናርማለን። በመቀራረብ የወንድማማች ህዝቦች ችግር ይፈታል። ለምን ወንድም ብለናቸዋል። ወንድም የኤርትራ ህዝብ ካልን እኮ መሬት ሲሄድና ሲመጣ ወንድም እኮ አይቀርም። ወንድም ነው ካል ቢስትም ይመለሳል፣ ቢቆጣም ይበርዳል፣ ቢያኮርፍም ይታረቃል። ያኔ ደግሞ ችግሩ ይገባዋል ብሎ ማየትን ይጠይቃል። እኛ የድንበር ወሰን መስመር ከማስመር ያለፈ ጉዳይ ያነሳን የተወያየ ነው። ሐሳባችን እሱ ነው። መስመር ማስመር ሳይሆን ህዝቡን መደመር፣ በጋራ መልማት፣ በጋራ ማደግ ያስፈልጋል። ሁለተኛ ስለ ባድመ ኢህአዴግ አስፈጻሚ አልተወያየንም። እኛ የተወያየነው በኢትዮጵያና በኤርትራ መካከል ስላለው ድንበር ነው። 1000 ኪሎ ሜትር ማለት ነው። ስለ አንድ ስፖት አላወራንም። ያን ስፖት ብቻ ለይቶ ማየት እና ማራገብ ትክክል አይደለም። ሁለተኛው የህዝብ ጥያቄ ነው። ፓርላማ መጠየቅ ይጠበቅበት ነበረ። ነገር ግን ህዝብ በተለይ ትግራይ በተደረጉ ሰፋፊ ውይይቶች ህዝብ ለክልሉ አመራሮች አንስቷል፣ ለኔም አንስቶልኛል። መቀሌ በነበረው ውይይት ፍቱልን፣ ሚሊሻ ሆነን 20 ዓመት ካለ ክፍያ ድንበር ጠብቀናል። እኛም እንደሌላው መልማት እንፈልጋለን፣ እንደሌላው መለወጥ እንፈልጋለን። ይሄ ጉዳይ ስላለየለት አንድ ጄኔሬሽን ነው 20 ዓመት አንሶ ተወልዶ የሚያገባበት እድሜ ያክል ካለ ደሞዝ ካለ ምንም ክፍያ ድንበር ጠባቂ ነን፣ ይብቃን፣ ፍቱልን ብለዋል። እዛ ብቻ አይደለም፣ በየቦታው በነበረው ውይይት ጥያቄው ተነስቷል። የተነሳውን ውይይት ስራ አስፈጻሚው ከተወያየ በኋላ ድጋሚ መወያየትም የውሳኔው አካል ነው። ሄዳችሁ አወያዩ ነው የተባለው። ሄዳችሁ መስመር አስምሩ አልተባለም። እስካሁን የሰመረ መስመር የለም። የተባለው ሄዳችሁ ህዝቡን አወያዩት፣ አይበቃንም ወይ ነው። ከዚህ ጋር ተያይዞ በሚዲያ መገለጹም እንደ ኮሜንት ስለሚነሳ በዚህ ለመንካት የስራ አስፈጻሚ ስብሰባ በየሰዓቱ ለኢትዮጵያ ህዝብ መገለጽ አለበት። የድበቃ ፖለቲካ ከእንግዲህ በኋላ ኢትዮጵያ ውስጥ አይሰራም። ለምን? ያ ስራ አስፈጻሚ ነው መንግስት የሚመራው። እኛ ለህዝብ ስንናገር ህዝብ የሚናገረውን ለመስማትም ጭምር የምንጠቀምበት ነው እንጂ ለማገድ አይደለም። በመደበቅ እኛ ሸርበን እኛ አብስለን የበሰለ ኬክ የምናቀርብበት የዲሞክራሲያዊ ስርዓት የለም። ግርድፍ ይቀርባል፣ እንወያያለን፣ አብረን እናበስለዋለን። ካልሆነ ህዝብ ይወስናል። ምን ችግር አለ? የኔ ስራ የኢትዮጵያን ህዝብ ፍላጎት ከድርጅቴ ጋር ማስፈጸም ብቻ ነው። ድበቃ አይጠቅምም። ይሄን ሐሳብ መተው ጥሩ ነው። ነገር ግን ለመከራከሪያ ይሆናል ወይ? አሁን የተነሳው ሐሳብ ውይይት ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። ሐሳብ መች ተወያየን ስንሰጥ? እንደዚህ አይነት ሎጂካል ያልሆነ አርጊውመንት ለጊዜያዊ ፖለቲካ ትርፍ ብቻ የሚጠቅም እንጂ አይጠቅምም። ጠቃሚ አይደለም። ይሄ አሁን ዛሬ ደርሰን አይደለም ውይይት አጀንዳ አድርገን የምናነሳው። ሁለተኛው ጉዳይ አብዛኛው ጥያቄውን የሚያነሳና የሚያራግብ ኃይል እና ስብስብ ምን ያክል ሞራል ልዕልና እንዳለው አላውቅም። ባድመ ገዛ ገረ ስላሴ ተዋክተን ባድመ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛም ብቻ አለው አውቀዋለሁ ስሜቱን። ባንዲራው ተሰቅሎ አሸንፈናል ዘመቻ ፀሐይ ግባት ሲባል እኔ በአካል እዛ ቦታ ነው ያለሁት። ከሁለት ዓመት በኋላ ውጊያው ቆሟል ተመለሱ ሲባል እያለቀሱ ከተመለሱት አንዱ ነኝ። አውቀዋለሁ ስሜቱን። ይሄ ብቻ አይደለም። የወንድሜ ልጅ እናት ያሳደገችው ማሙሽ ባድመ ነው የሞተው። ወንድሜን ገብሬበታለሁ። አውቀዋለሁ ስሜቱን። ብዙ ጓደኞቼ ለዘመናት አብረው የታገሉ ዲዳ ላይ ሞተው ቀብሬያቸዋለሁ። አውቀዋለሁ ስሜቱን። ይሄ ስሜት የማይሰማው ኢሪስፖንሲብል የሆነ ውሳኔ ተደርጎ ለፖለቲካ ፍጆታ መሸጥ የለበትም።
ትክክል አይደለም። ይሄ ከማንም በላይ ያን ድንበር ለማስከበር ዋጋ ከከፈሉት ኃይሎች አንዱ ነኝ። ድርጅቴም መንግስትም አርጓል። ይሄ አርጓል። ይሄ ሁለተኛው ቢነሳው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ስለተባለ እንዴት ኤርትራ እንሆናለን የሚል ሐሳብ ይነሳል። ሐሳቡ መገዛቱ በጣም ደስ ይለኛል፣ ግን ፋላሲ ደግሞ አለው። ፋላሲ አለው። አሰብ ላይ የሞተውም ኢትዮጵያዊ ነው፣ መዘንጋት የለበትም እሱ። ሁለተኛው ይሄን ስፔሲፊክ ውጊያ ያየን እንደሆነ ባድመ ብዙ ሰው አልሞተም። እናንተ ስለማታውቁ መስሏችሁ ሊሆን ይችላል። ብዙ ሰው የሞተው ገዛ ገርላሴ ነው። ከባድመ ወደዚህ ከቢያራ ወደዚህ ነው። ባድመማ ምሽግ አፍርሰናል፣ ሮጠን ያለፍነው አልፈን ዲዳ ሞተናል፣ ተኾምቢያ ሞተናል፣ ባሬንቱ ሞተናል። የሞት ጉዳይ ከመጣ ባሬንቱ መምጣት አለበት ማለት ነው። መረብን ተሻግሮ ስፔሲፊክ ቦታ ተደርጎ ከተወሰደ ነገር ይበላሻል። ይሄ እንደተጠበቀ ሆኖ ሌላ የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኤርትራ ለመከላከል የኢትዮጵያን ጥቃት ለመከላከል ላለፉት 20 ዓመታት ሚግ 29 ታንክ፣ መድፍ ያልተገዛ መሳሪያ የለም። በብድርም በልመናም በሀገር ሀብትም ኢትዮጵያ ለማጥቃት ሱ 27 ታንክ፣ መድፍ ያልተገዛ ትጥቅ የለም። ለውጊያ ያልተገዛ ትራክተር በሆነና ምዕራብ ትግራይ በለማበት በጣም ጥሩ ነበር። ብዙ ጦር መሳሪያ ገዝተናል እዛም እዚህም። 20 ዓመት ሙሉ በብዙ ሺህ የሚቆጠር ወታደር ሎጂስቲክስ እያቀረብን ነው። ብዙ ሀብት ነው እየጠፋ ያለው። ያ ሀብት ተደምሮ እዛ አካባቢ ያለውን አርሶ አደር ችግርተኛ ህይወት መቀየር ይችላል። ማንም አይጠቀምም። ከዚህ ኤርትራ አይጠቀም፣ ኢትዮጵያ አይጠቀም፣ ጥቅም የለውም። ጥቅም በሌለው ምክንያት የህዝብ ሀብት እያወደምን መቀጠል እንደ ጥሩ ነገር መታየት የለበትም። ሰላም ስንፈልግ የሚያስከፍል ዋጋ አለ ወይ? አዎ አለ። በነፃ ሰላም ከየት ይወጣል? የድንበር ኮሚሽኑ ሲወስን ለኛ ይሰጠው አለ፣ ለነሱ ይሰጠው አለ። እኛ እንደምንጠይቀው በዛ በኩል ያለውም ህዝብ ይጠይቃል ብዬ አስባለሁ። ይሄን ደግሞ የኤርትራ መንግስት እና ህዝብ ኃላፊነት በተሰማው መንገድ ይፈታሉ ብዬ አስባለሁ። ካልፈቱት ያው ችግሩ ስለሚቀጥል እኛ ግን ለድርድር ለንግግር ውሳኔውን ለመቀበልና ለመሄድ መዘጋጀታችንን ማረጋገጣችን የእናንተን ውሳኔ የዘገየውን ማስፈጸማችን ብቻ ነው። ወስናችሁ አስፈጽሙ ብላችኋል። አስፈጻሚው የእናንተን ስራ ካልሰራ መጠየቅ አለበት። ይሄ እንደተጠበቀ ሆኖ አሁን የኢትዮጵያ ህዝብ በየቀኑ ታክስ ከፍሎ መከላከያችን የሚገነባው የኢትዮጵያ ህዝብ ተጨማሪ ክፍያ ከፍላለሁ፣ ታክሱ ይቀጥል፣ ወጪው ይቀጥል፣ ከኤርትራ ጋር ያለው ግንኙነት በዚህ መንገድ እንዲቋጭ አልፈልግም ያለ እንደሆነ የኔና የድርጅቴ ስራ ያንን ፍላጎት ማስፈጸም ይሆናል። እንከራከራለን ትክክል አይደለም ብለን ህዝቡ እስከወሰነ ድረስ ግን ፍላጎታችን እሱ ነው። ለህዝቡ እንደማይጠቅም መንገርና መግራት ግን ስራችን ነው። አይጠቅምም፣ አይበጅም። ልክ ባድመ ስትወረር ክብራችን ሲነካ በጋራ እንደዘመት ነው በጋራ እንደወሰን ነው። ሰላም ስንልም በጋራ ስንወስን ነው ጥሩ የሚሆነው እና ድንበሩን በሚመለከት በጥቅሉ ከሶማሌም ይሁን ከኤርትራ ከሳውት ሱዳን ይሁን ከሰሜን ሱዳን የሚያዋጣን መደመር ነው። የሚያዋጣን በትናንሽ ነገር ተከፋፍሎ መበላት አይበጀንም። ወደ ኢኮኖሚክ ኢንቲግሬሽን ወደ ተሟላ ኢንቲግሬሽን መሄድ አለብን። ከዚያ በመለስ የቀኝ ገዢዎች አርቲፊሻል ድንበር እንደ ድንበር ወስደን የምናደርገውን ውጊያ ማቆም አለብን። ይሄ ችግር ከሱዳን ጋር አለ፣ አልተዋጋንም። መሬቱም አለ፣ እንከራከራለን። ይሄ ችግር ሰሜን ሳውት ሱዳን ጋር አለ፣ አልተዋጋንም። አልፎ አልፎ ሶማሌ ጋርም አለ። ኤርትራ ብቻ አይደለም የድንበር ችግር። ይሄ ታሳቢ ተደርጎ መነሻው የእናንተ ውሳኔ ቤዝ ያደረገ የህዝብ ጥያቄ ቤዝ ያደረገ አሁን ያለውን የኢኮኖሚ እድገትና ፍላጎት ቤዝ ያደረገ አንድ ኤግዛምፕል ላንሳላችሁ። ከሐዋሳ የምናመርተው ኢንዱስትሪያል ፓርክ የሚያመርቱት ውጤት ጅቡቲ ሄዶ
እስከሚሸጥ ከፍተኛ ችግር ስላመጣባቸው ሳውዲ የሄድነው ወደብ ጥየቃ ነው። ሳውዲ ወደባቸውን ለማንም አያከራዩም ሀብታሞች ስለሆኑ። እኛ ወደብ ስጡን ከሐዋሳ ቀጥታ በረን እናንተ ጋር እናርፍና ከናንተ ወደብ እንጭናለን ብለን ጠየቅን። ከዚህ ተሻግረን ሳውዲ ወደብ እየጠየቅን ለምንድነው ከኤርትራ ጋር በወደብ ጉዳይ ማንነጋገረው? ትንሽ ነገሩን ሰፋ አድርጎ ማየት ያስፈልጋል። ዋናው ተጠቃሚ ድንበር ላይ ያለ ህዝብ ነው። መከራ ውስጥ ያለውም እሱ ህዝብ ነው። አወያይቶ ከሱ ጋር መነጋገር መግባባት ያስፈልጋል። በውጊያው መከራውን ያየው አሁንም መከራ እያየን ያለው ተጨማሪ መከራ እንዳይቀጥል ግን በትብብር ዘላቂ መፍትሄ ማምጣት ያስፈልጋል ተብሎ ቢወሰድ መልካም ይሆናል። ከዚያ ውጪ አስፈጻሚው አካል በራሱ ስልጣን እንኳን የድንበር ጉዳይ ቀርቶ ሌላም ጉዳይ ቢሆን እናንተ ሳትፈቅዱ ህግ ሳይወጣ መስራት እንደማይችል ጠንቅቆ የሚያቅ ማድረግም እንደሌለበት የሚያምን መሆኑ ከግንዛቤ ተወስዶ ዋና ዓላማው ሰላም በማምጣት እድገት ማስቀጠል መሆኑ ከግምት ቢገባ ተጠቃሚ ደግሞ ሁለቱም ህዝቦች እንደሆኑ ታሳቢ ቢደረግ ጥሩ ይመስለኛል። አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ ሙሉ ገብረ እግዚአብሔር